ነገር የለም በነገርሽ ላይ በአጭር ጊዜያቶች ውስጥ ነገሮች ሊቀየሩ አይችሉም። አንደኛ፣ ሁለተኛ ነገር ደግሞ ያው እንዴት ነው ኩራት ቢጤ ያጥቅቶት ነው እንጂ ልቡ ማን ጋር እንዳለ አይደለም። አንቺ ሁሉም የሚያውቀው ሰው ነው፣ ግልጽ ነው። ሜቢ አፉ ሊመስለው ሊናገር ይችላል። ምክንያቱም ሰሞኑን ካደረኩት ነገር አንፃር ከዛ በፊት ካደረኩት ነገር አንፃር ተናዶ ምናምን አሁን የሚመልስልኝ ምላሽ ጥሩ ላይሆን ይችላል። ነገር ግን ልቦናው በደንብ ያውቀዋል፣ አንቺም ታውቂዋለሽ። ምክንያቱም ብዙ እኔ እና እሱ አንድ ላይ ለመሆን አመት አልፈጀብንም። ገባሽ? አንቺ ግን አመት ፈጅቶብሽ ነው። በቃ አይደል እኮ እንደሆነ አይሸወድልሽም። እንደው ከረሳኋት ብሎ ነው አንቺ ጋር ቀረበው እንጂ ፈልጎሽ እንዳልሆነ ይቦላሽም ህሊናሽም። በእናትሽ አሁን ሌላ ጭቅጭቅ ነው አልፈልግም። እንደምታይኝ ፀጉሬን ተሰርቼ ፋሽ ብርቅት ምቀብዬ ገባሽ? ስቲሜን ገብቼ በጧቱ ፋብዬ መጣሁት እሱን ይዤ ለመሄድ ነው። ምክንያቱም ስለተስማማ ከኔ ጋር ለምን አልተስማማም? ሩታ ውሸት አትዋሺ። አልተስማማም። ቆይ አንዴ ሄርሜላ እኔ ላውራት ቆይ አንዴ አጥና ሲቀጥል ደግሞ አንቺ አታናግሪኝ። ሲጀመር ያንቺን ፍለጋ ጋር ለሚመጣው ገባሽ አይደል? አንቺ እኮ እኔ ፈልገሽ እኮ አንዴ እኔ ላውራት ቆይ ጉዴ ፈል እኔ ላውራት አንድ ጊዜ አዳምጪ። ሲጀመር አንቺ ነው አብርሃም፣ አንተ እዚህ ነገር ውስጥ አያገባክም። ሰው ብለሽ የገባሽ ሁሉ ዝም በል ያለብሽ አንቺ ነው። ገባክ? አንተ የዋህ ስለሆንክ እንደፈለክ እንድትጫወትብህ አትፈቅድም። እርምጃ ነው የምወስድብሽ ከዚህ በላይ መስመርሽ መጣልኩ ከሆነ እኔ እንዳዳምጪኝ እስኪ ዝም በይ አንዴ ቆይ እኔ ትናንትና ራመድ ሂጃላልኩሽ ነበር። ስለዚህ ታዲያ ለምን አደርሽ? ዛሬ እንደምትሄድ ስላወቅኩኝ እንደምሄድ ሳይሆን አዲስ አበባ ሂጂ ነው አይደል ያልኩሽ። እኔ እኮ ነገ እመጣለሁ ብለኛል። ነገ ደግሞ እንደምትመጣ ካወቅኩኝ ለምን ሄዳለሁ? እኛ አብሬ ካልሄድ ምን ችግር አለው? እሺ እኔ አልሄድም፣ በቃ አልፈልግም። አይ ቃል ነው፣ ቃል ገብተሃል አንዴ። እንዴ ታስገድደኝ ትሞክራለሽ እንዴ? ማስገደድ አይደለም እና ታዲያ እንዴ እንደፈለሽ ምታነሽኝ ሰው እንዴ ነኝ የግድ ህይወት የለም። የኔ እናት ያኔ በሶስት ቀን የመለሽው አብርሃም የለም። ገባሽ? ሰው ይመከራል፣ ሰው ያድጋል፣ ሰው ጭንቅላቱ ይበረታል። ገባሽ? ሰው ሁሌ ቆሞ እንደቀረበት አይደለም። በጣም እንደዚህ ያቃጥሉሻል ማለት ነው። ሁኔታሽ እንደዛ እንደሆነ ያስታውቃል። ነገር አትድገሚ። በቃ ነገር እየደገምሽ ያለሽ እኮ አንቺ ነሽ ያኔ ላይ ነሽ። እኔ ደግሞ ከያኔ ወጥቼ አንቺ ነሽ እንጂ ያኔን እየደገምሽ ያለሽው አሁን ላይ መተሽ አብርሃም ህይወት ለማበላሸት ደስተኛ ሲሆን ረበሸሽ። እንደዚህ እንደሚያከብረው ሴት የምትወደው የምታፈቅረው ሴት እንዳለ ሲሰማት አንጨርጭሮሽ መጣሽ አይደል? በግድ ጎትቶ መውሰድ ማክበር አይደለም፣ እንደውም ንቀት ነው። አንቺ ነሽ በግድ ልትወስጂው እየመጣሽ ያለሽው። ቢገባሽ እኔ ነኝ ህይወት ብለሽ ንጥቅ አድርገሽ ወሰድሽው አንቺ እንጂ ነው አይደለም። ስለዚህ ከተፋታችሁ እኮ ቆየሽ። ላስታውስሽ እንዴ ከመፋታታችን በፊት ነው አንቺ እንደርጎ ዝም ብጥልቅ ያልሽብን። እንኳን ጥልቅ አልኩ ቢሆንም አሁን እኔ ጋር ነው አይደል እንዴ ያለው። በቃ አሁን እኔ ጋር ነው ያለው። መጀመሪያ ወደ ነበረበት ይመለሳል። ብዙ እንደዚህ አትገኝሽ። እያስጠናቀቅኩሽ ያለሁት አሁን ለምንድን ነው የምረጋጋው? ህይወቴ ውስጥ እንደዚህ ጥልቅ ብለሽ እየገባሽ ተረጋጊ። እንዴ አይደብርሽም? ድርቅ ብሎ ልውሰድ፣ ድርቅ ብሎ ወደ ህይወታችን እንመለስ። አይሆንም። እንደማይፈልግሽ ከዚህ በፊት እኮ እሱ ነበር አይደል ሲለምንሽ። እኔ የልጄን አባት አንቺ ያለሽ አይደል እንዴ ሰው ቤት አፍጥጣሽ አይነሽን አፍጥጣሽ መጥተሽ ካልወሰድኩ አብረኸኝ የልጅ አባት ደግሞ ከኔ ጋር ነው ሰላሙ ያለው። ገባሽ? አንቺ ነሽ ምንድነው የምትፈልጊው? እሺ ቆይ እኔ እኮ አልተጨቃጨኩም እኮ ምንድነው መጣችና የምትጨቃጨቀኝ እሷ ናት። እኔ ምንድነው የምትፈልጊው ከኔ? ይኸውልህ ግልጽ ነው። ትናንትና ነግሬሃለሁ አይደል? ምንም የነገርሽኝ ነገር የለም። ሂጂ በቃ ወደ አዲስ አበባ ነው ያልኩሽ የነበረው አይደል? አማርኛ ሰሚን ሂጂ ግን እመጣለሁ አልከኝ። ነገ እመጣለሁ አልከኝ። አይሄድም፣ ካንቺ ጋር መሄድ አይፈልግም። መጣ ከሆነ ለምን ነው ሰው ዲስሪስፔክት እንዲያደርግሽ የምትገፋፊው? ስለምን ዲስሪስፔክት ነው የምታወራው? ማን ነው ዲስሪስፔክት ማለት? እየለመንሽው ነው እኮ አንቺ ምዝሽ ጋር ያለሽው። ገባሽ? ደግሞ ቅናት አንገብግቦሽ እንጂ ወደሽው አፍቅረሽ እንዳልሆነ በጣም ግልጽ ነው። ገባሽ? ምን ተገኘ? እኔ እኮ ግራ የገባኝ ምን ተገኘ? ቆይ በዚህ 2-3 ቀን ምን ተገኘና በዚህ 2-3 ቀን ውስጥ ምን ተገኘ? አሰብኩበት፣ ወጣው፣ አወረድኩኝ። እሺ ሲቀጥል ደግሞ ማለት ነው ካንተ ጋር ብቻ አይደለም ብዙ ነገሮች ያሰብኩት። ማለት ማውራት ካለብኝ ሰዎች ጋር አሰብኩኝ። አላ አይደል አንዳንዴ ትልልቅ ሰው ሲኖር ጥሩ ነው እንደዚህ አምሮ ያልበሰለ። አንዳንዴ አንተ ዙሪያ የሚኖሩ ሰዎች ብዙ አልበሰለም ነበር አምሯቸው። እኔ ጋር ደግሞ የበሰለ ሰው መጥ አወራሁኝ፣ ተግባባን፣ ህይወቴን ለማስተካከል ወሰንኩ። ያሰብሽው ሴራ ስላለ ነው እንጂ ሩታ እውነት እኔ እንዳልፈለግሽም በግልጽ ያስታውቃል ብዙ ነገሮች። ምን ነው ያስታውቀው? ማንኛለሽ ሩታ ይኸውልሽ ምናምን ስማኝ፣ እንደዚህ ቴንሽን ልትሆን አይደለም ምን የጠራው ገባ? ግራ ያጋባች ነው ሄርሚኔ። ምን ልበልሽ? አሁን ከዚህ በላይ ምን ልበል? ግራ የሚያጋባው ምን ታውቂያለሽ? ህይወቱ ላይ ተመልሰሽ መምጣትሽ ልቅ ብለሽ ብትወጪ እኔ እና እሱ ሰላም ሆነን እንኖራለን። ገባሽ? ሁሌ እንዲለምንሽ እንዲለማመጥሽ ነበር አይደል የምትፈልጊው? እኔ አበረታሁት፣ እኔ አጎበስኩት። ገባሽ? እንደዚህ አይደለም ነገሮችን የምታስተካክለው አብርሃም። ስለለመንካት አይደለም ብትወድህ እንደዚህ ምናምን ስል ላይክ ትሪት ለማድረግ ምናምን መጣሽ። እንደዚህ አይደለም ህይወት የሚመራው። ገባሽ? በጣም የቱ ጋር ነው ሰው እኮ አንድ ልጅ ሲወልድ እኮ ይበስላል አይደል እንዴ? እንደ እናት እንኳን እኮ መስዋዕትነት መክፈል ያለብሽን ነገር የከፈልሽ ሰው አይደለሽም እኮ
በጣም የሚገርመው ማለት ነው እኔ ትላንትና የመጣሁት ሰው ደወልሽልኝ እያወኩኝ አትሊስት ውሃ ወይ ደግሞ የሆነ ነገር የሚያረጋጋ ነገር ይዣል መምጣቴ በጣም ሶሪ እውነት እንደዚህ እንደምትናገር የሚያረጋጋኝ ህይወቱ ላይ ከወጣሽለት ነው ትሰሚኛለሽ አልደረስኩብሽም እኔ ደግሞ በታሪክ ይሄንን ነገር ልተዋች ምናልባት እየበገንኩ ነው እየተቃጠልኩም ነው ምንም እያልኩ ነው ወይ አይ መለከተኝም ስላንቺ እንደማይፈልግሽ እየነገረሽ እኮ ነው አማርኛ ሰሚም እንዴ ይኸውልሽ አሁን ስለተናደደ ነው ልቡን ጠንቅቄ ያውቀዋለሁ አንቺ ያኔ ሺ ጊዜ ተነግሮሽ ንዴቱ መች ነው የሚበርድለት ከስንት ቀን በኋላ ይንገርሽ እንደማይፈልግሽ ሺ ጊዜ እየለመንሽው ብግን ብለሽ ምን ብለሽ ግን አሁንም እሱ ጋር ነሽ ገባሽ አሁንም እዚህ ጋር ነኝ አሁንም ከጎኑ ነኝ እኔን ግን አሁን ነው እንደዛ ያለው ገባሽ ከጎኑ ነኝ ብዙ አትናደጂ ምንም ያናድድ ነገር የለም ህይወቴ ላይ አትግቢበት አዲስ ህይወት ጀምረናል ኤክስ ነሽ አሁን ገባሽ ኤክስ ታውቂያለሽ ምናልባት እንግሊዘኛ ከገባሽ ከተረዳሽ ስሚኝማ ይኸውልሽ የሆነ ጊዜ ግን ይሄ በጣም ይቆጭሻል ምን አለ በቀረብኝ ምን አለ እንደው ሰው ሚለኝም በሰማው ብለሽ አፍሽን እንደዚህ ይዘሽ አሁን እኮ በግልጽ ሩታ የመጣሽበት ምክንያት ነው ታውቂያለሽ ተመልሰሽ ወደ ህይወት ልትመጪበት ነው ታውቂያለሽ ሰምኛለሽ ወደ ህይወቱ መምጣት የፈለግሽው መዝናናቱን ስታይ ሲስቅ ሲደሰት ለካ ይሄን ደስታ መስጠት አልቻልኩም ለልጅ አባት ለዛ ነው ተመልሰሽ የመጣሽ ሌላ ምን እኔ ያረኩትን ነገር ነው እየደገምሽው ያለሽው እኔ ከሱ ጋር አልተዝናናሁም አንቺ እኔ ያረኩትን እኮ ነው እኔን እኮ ነው ለመሆን እዚህ ጋር እንደው ዋና ያሻለሽ እኮ የኔን እንትን ለማለት ነው ገባሽ አልገባሽ እንዴ በጣም በፊት ያሳለፍኩትን ነገር ነው እኔ ስለማልናገር ነው አብርሃም እስካሁን ዝም ስለምላት ነው እሷ እንደፈለገች መታ የፈለገችውን ቃል ወርውራ ከሷ የማይጠበቅ ቃልም ወርውራ እየሄደች እኔ ዝም ስለምላት ነው እንዴ አንተም ብዬ ነው አይደል እንዴ አሁን ደግሞ አዲስ ቤት ከጀመርን በኋላ ልታዳምጥ እኔ ምን እንደምልህ አላውቅም እሺ በቃ አሁን ሩታ ሰሚኛለሽ በቃ እሺ እኔ አሁን አልሄድም መሄድ አልፈልግም ለምን መሄድ አልፈልግም ሀሳብ ቀይርኩ ወደ አዲስ አበባ አልሄድም እንዴት አንደኛ ነገር ነገ ዛሬ ትናንትና ዛሬ እንደምትመጣ ቃል ገብተልኝ እኮ እዚህ ደሪ አላልኩሽም አይደል እዚህ የሆንኩት ለምን አደርሽ ታዲያ እዚህ ስለምትሄድ እንዴ አንቺ አምሽም እንዴ እኔ አልሄድም ልታስገድጂኝ ነው እንዴ ደስ አይልም በእናትህ በጣም ደስ ይላል ልታስገድጂኝ ነው ወይ ላስገድድ አይደለም ስለዚህ በቃ እኔ እኮ አሁን ላይ በራሴ መብት ያለኝ ሰው አንተ ፈለግሽ ማድረጋችን እኔን ገባሽ ፈርመሽ ተለያይተሻል ከኔ ጋር ፈልጋው ነው ቃል የገባው እኮ ፈርመሽ ተለያይተሻል እኔ ደግሞ መብት ነው በቃ እሺ ቃል ነው ፈልጌ ተፈራርመን ተለያይተን ግን ደግሞ እሺ ይቅርታ እሺ ጊዜ እንኳን አይሆንም አልቆጠርኩትም ግን ደግሞ ብዙ ጊዜ መታለን ህይወት ውስጥ በቃ መጥቻለሁ እኔ ጋር ደግሞ እኔ አዲስ ህይወት ጀመርኩኝ ብዬ ስል ማለት ነው ሁሌ ትመጣለህ ሶ ያንተን ፍላጎት ስለተረዳውና አሁን ፍላጎትን ላክብር ባልኩኝ ነው እንደዚህ ብትለኝ አዲስ ህይወት እኮ ልጀምር ስል እኮ በጣም ብዙ ጊዜ መጥቷል አንቺን ጥሉ በነገርሽ ላይ እኔን ጥሎ ይምጣም አንቺ አሁን ደስታ ስሚኝ ደስታና ዳኒ እንደ አብርሃም ስላልሆኑልሽ ነው ወይስ ምንድነው ሀሳብሽ አልገባኝም ነገ ላይ አሁንም ድጋሚ ሌላ ህይወት ልጀምር ባስብና አንተ ተመልሰህ እንድትመጣ አልፈልግም ገባህ ለዛ ነው አሁን እድሉን እየሰጠውክ ያለው ድርቃት ወይ አይፈልግሽም አማርኛ ሰሚ አልፈልግሽም በያለ ከቃል በላይ የሆነ ሁሌ እየለመነሽ ምናምን እንዲኖር የፈለግሽው የሆነ ጊዜ እንዳንቺ አመት አይፈጅብኝም በነገርሽ ላይ ወይ 2 ወር ወይ 3 ወር ይፈጅብኝ ስለዚህ አመት አይፈጅብኝም 2 ወር 3 ወር ይፈጅብኝ ነው ሰላም እንሆናለን ወደ በፊቱ በደንብ እንመለሳለን አንቺ አታስቢ ስለዛ እሺ ያኔ ግን ወይኔ ያኔ ብላኝ ነበር አስታውሷት በደንብ ይለን እሺ ያስታውሱሽ ወይኔ ያንን ብላኝ ነበር ምን ነው በቀረብኝ እንደው አፍሬ ለሞጣው ነገር ብለሽ እንደምትይ በደንብ እያስታወስሽ ለማንኛው እኮ በቃ እሺ አሁን ስለዚህ ብዙ የፈለግሽውን ነገር መናገር ትችያለሽ አያያት አይደል እንዴ ራሷን እንደተፈላጊ አክት ስታረግ እኔ ስለፈለገኝ መሰለኝ አብረን ዝዋይ ድረስ የመጣ ነው ገባሽ ኢንጆይ እያደረግን ነበር ካንቺ ጋር መጣል ለምን ኢንጆይ እያደረግን ነበር አዲስ ቤት እንደጀመረ በደንብ ታውቂያለሽ የሆነ ታይሞችን ማሳለፍ ገባሽ ሳይደውልሽ ሲቀር ምናምን ቅራለሽ ይደውልልሻል አይዞሽ ካንቺ ጋር የሆነ ቦታ መች ነበር አልኩኝ ኩሪፍቱም ሄዶ መጥቶ ነበር እኔ ጋር ወዶላ በቃ እንደሱ አሁን እንደሱ እንደማይሆንልሽ ስታውቂ ነው እንደዚህ የምትሆኚው ያ ነገር መመለሱ ስለማይቀር አንጨረጨርሽ እንዴ አብርሃም አይመጣም እንዴ 2 ቀን ነው 3 ቀን ነው እያልሽ አሳበደሽ ውሳኔ ለምንድነው በኔ ፊት የምትጨቃጨቁት ሄርሚ ለምን ዝም ማለት ከህይወቴ እንድትወጣልኝ ፈልጋለሁ አብርሃም ተናገርሻት አይደል በቃ ዝም በያት እኔ ላውራት በቃ ዝም በያት አንተ እኮ ብዙ ጊዜ አውርተሃል ተናገርሻት እኮ በቃ እሺ ሄርሚ መናገር ያለብሽን ነገር ተናገርሻል በቃ ተርፎሪ ማውራት አያስፈልግም አይ በጣም የሆነ እንደሚደመጥ ሰው ምናምን ነው እንትን የምትለውና እኔ አንቺ አደመጥሽኝ አላደመጥሽኝ አንቺ አናገርሽኝ አላናገርሽኝ አይሞቀኝ አይደንቀኝ አይመስለኝ አይደንቅሽ ማለት ቅናተኛ በቃ ይሄ በቃሽ ምን አገባኝ እንዴ ለምንድን ነው በጣም ህፃን ያደረግሽ ነው ከዚህ በላይ ምን ህፃን ያደረግሻል
እንደዛም ከሆነ እኮ ጥሩ ነገር ነው። ጀመር ደግሞ ለምን ታስመስያለሽ? አውቀሽ እንደሆነ ሁሉ ነገሮች እኮ ያስታውቃሉ። ብዙ የሚያስታውቁ ማለት እኔ ስቂ ምናምን ስለመጣው ደብሮ ነው ማለት አንተ እንኳን አይደብርም። ምን ይደብራል? አይ እንደ በፊቱ ተመልሰህ ምናምን ለመጫወት ምናምን የሚደብራቸው ሰዎች እንዳሉ ግን ምን አገባኝ ስለነሱስ? እሺ በቃ ጨረስን። በቃ አወራን አይደል? አላወራንም፣ አልጨረስንም። ሜቢ እሷ ስላለሽ ከደበረ ኢትስ ኦኬ። ግን ትሰሚኛለሽ፣ አብረን የመጣ ነው አብረን ነው ልንሄድ የምንችለው። በመጣሽበት መንገድ መመለስ ትችያለሽ። ምን ማለት እንመለሳለን? ወደ አዲስ አበባ ወደ አዲስ አበባ ትመለሳለህ? አብረን ነው ችግር አለው ታዲያ? አዲስ አበባንም አውቀዋለሁ፣ ዝዋይንም አውቀዋለሁ እኮ ብቻሽን እንገናኛለን። በቃ እዛ ምን እንመጣለን፣ እዛ ምን እንገናኛለን። መሄድ ትችያለሽ። እንደዚህ ነበር ያልሽው ከሆነ ታይም በኋላ ይኸውልሽ፣ እንደዚህ ሳይሆን እንደዚህ ዞሬ ነው የምልሽ። ያድርሰን ከዛ እኔ ምን ነው በቀረብኝ ያድርሰን። አሁን ብቻሽን ሂጂ፣ የሀገርሽን ዘፈን እየዘፈንሽ ወደ አዲስ አበባ